በአማራ ክልል ዋግ ኽምራ ዞን የተሰማው መርዶ በመላው ሀገሪቱ ታላቅ ድንጋጤን ፈጥሯል። የታላቁ የኢትዮጵያ ህዳሴ ግድብ ጉዳይ በዋይት ሃውስ በድጋሚ አጀንዳ ሆኖ ቀርቧል። ለብዙዎች የሳቅ ምንጭ፣ ለቤተሰብ ጨዋታው ድምቀትና ለኢትዮጵያ የኮሜዲ ጥበብ የታሪክ ጥፋት ያመጣው ተወዳጁ አርቲስት ነጻነት ወርቅነህ በድንገት ከዚህ ዓለም በሞት መለየቱን ስንናገር በታላቅ ሐዘን ነው። ጤና ይስጥልን፣ እንደምን አላችሁ የኢትዮ ፐልስ ቤተሰቦች፣ እንዲሁም ለዚህ ቻናል አዲስ የሆናችሁ ተመልካቾቻችን በያላችሁበት ሰላምታችን ይድረሳችሁ እያልን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እንጋብዛችኋለን። አሁን ቀጥታ ወደ ዝርዝር መረጃዎቹ እናልፋለን። በብሔረሰብ አስተዳደሩ ሳህላ ሰየምት ወረዳ ውስጥ በሚገኝ የሚሊሻዎች ካምፕ ላይ በተፈጸመ የድሮን ጥቃት ቢያንስ የ36 ሰዎች ሕይወት ማለፉ ተረጋግጧል። ሐሙስ ጥር 7 ቀን 2018 ዓመተ ምህረት ጠዋት ላይ የተፈጸመው ይህ ጥቃት ያነጣጠረው ሰፋ ድልድይ በተባለ አካባቢ በሚገኝ የሚሊሻዎች ማረፊያ ካምፕ ላይ ነው። በጥቃቱ ወቅት የሚሊሻ አባላቱ የዕለት ስምሪት እየተቀበሉና ቁርስ በመመገብ ላይ እንደነበሩ ከአካባቢው የተገኙ መረጃዎች ያመለክታሉ። ጥቃቱ በአንድ ጀንበር የ36 ሰዎች ሕይወት የቀጠፈ ሲሆን 16 ሰዎች ላይ ደግሞ ከባድና ቀላል የአካል ጉዳት ደርሷል። የደረሰው ጥቃት በሰው ሕይወት ላይ ካደረሰው እልቂት በተጨማሪ በካምፕ ውስጥ የነበሩ በርካታ የጦር መሳሪያዎችና የሎጂስቲክስ ንብረቶች ሙሉ በሙሉ እንዲወደሙ አድርጓል። በጥቃቱ ሕይወታቸውን ካጡት መካከል አስከሬናቸው መለየት የማይቻል ደረጃ ላይ የደረሱ ከ20 በላይ የሚሆኑ ወገኖች በቅዱስ ገብርኤል ቤተክርስቲያን በጅምላ እንዲቀበሩ መገደዳቸው የሐዘኑን ጥልቀት እጥፍ ድርብ አድርጎታል። ሁሉንም ያስደነገጠው ሌላው መረጃ ጥቃቱ የተፈጸመው በስህተት መሆኑን የመከላከያ ሰራዊት አዛዦች መግለጣቸው ነው። አርብ ዕለት በተፈጸመው የቀብር ስነ ስርዓት ላይ የተገኙት የመከላከያ ሰራዊት አዛዦች ለተፈጠረው የስህተት ጥቃት ይቅርታ የጠየቁ ሲሆን ወረዳው አመራሮች ግን ጥቃቱ በምን ሁኔታ ሊፈጸም እንደቻለና ጥቃቱን ያዘዘው አካል ተለይቶ በሕግ መጠየቅ እንዳለበት በጽኑ እያሳሰቡ ይገኛሉ። ይህ አሳዛኝ ክስተት ብዙ ነዋሪዎች ዘንድ ከፍተኛ ቁጣና ድንጋጤን ፈጥሯል። ለሟች ቤተሰቦችና ለወዳጅ ዘመዶቻቸው መጽናናት እንመኛለን። ለቆሰሉት ደግሞ ፈጣሪ ምሕረቱን እንዲልክልን እንጸልያለን። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በኢትዮጵያና በግብጽ መካከል ያለውን አለመግባባት ለመፍታት አሜሪካ ዳግም የማሸማገል ሚናዋን ለመጀመር ዝግጁ መሆኗን ገልጸዋል። ፕሬዚዳንት ትራምፕ ለግብፁ አቻቸው አብደል ፈታህ አልሲሲ በጻፉት ደብዳቤ በህዳሴ ግድብ ዙሪያ ያለውን የአባይን ውሃ መጋራት ጥያቄ ለአንዴ እና ለመጨረሻ ጊዜ ለመፍታት ፍላጎት እንዳላቸው አስታውቀዋል። ትራምፕ በማህበራዊ ሚዲያ ገጻቸው ባጋሩት በዚህ ደብዳቤ የአባይ ወንዝ ለግብጽ ያለውን ጥቅም እንደሚረዱ በመግለጽ የትኛውም ሀገር የአባይን ሀብት በተናጠል መቆጣጠር የለበትም የሚል ይዘት ያለው መልእክት አስተላልፈዋል። ይህ ለግብጽ፣ ለኢትዮጵያ እና ለሱዳን መሪዎች የተላከው ደብዳቤ በድርቅ ወቅት ከግድቡ ስለሚለቀቅ ውሃና ኢትዮጵያ ስለምታመነጨው የኤሌክትሪክ ኃይል ሰፊ ሐሳቦችን አካቷል። ትራምፕ ኢትዮጵያ ኃይል እንድታመነጭ ግብጽ ደግሞ የተረጋጋ የውሃ ፍሰት እንዲኖራት የሚያስችል ስምምነት ላይ መድረስ ይቻላል ብለው ተስፋ አላቸው። ይሁን እንጂ ገደቡን በራሷ አቅም ገንብታ ያጠናቀቀው ኢትዮጵያ በፈጠራ ሀብቷ በፍትሃዊነት የመጠቀም ህጋዊ መብቷ እንዲከበርና በማንም ሀገር ጣልቃ ገብነት እንደማይገደድ በተደጋጋሚ ስትገልጽ ቆይታለች። ፕሬዚዳንት ትራምፕ የግድቡን ጉዳይ ለመካከለኛው ምስራቅና ለአፍሪካ ዘላለም ሰላም ቁልፍ አጀንዳይ ነው ሲሉ ጠርተውታል። ግብጽ ይህንን የአሜሪካን ዳግም መመጣት በደስታ እንደምትቀበለው ቢጠበቅም አሜሪካ በድርድሩ ወቅት የምታሳየው አድሏዊነት የሌለው ሚና ለስምምነቱ መሳካት ወሳኝ እንደሆነ ተመልክቷል። እስካሁን ድረስ ከአዲስ አበባም ሆኖ ከካይሮ በኩል ለቀረበው ጥሪ የፋው ምላሽ የለም።
የአባይ ውሃ ጉዳይ የኢትዮጵያ የህልውና ጉዳይ ነው። አዲሱ የዋሽንግተን ጥረት ፍትሃዊነትን የተላበሰ ይሆናል ወይስ የግብፅን ፍላጎት ያማከለ ነው? ጉዳዩን በትኩረት የምንከታተለው ይሆናል። ክቡራትና ክቡራን፣ አሜሪካ ዳግም ወደ ድርድሩ መመለሷ ለኢትዮጵያ ምን ትርጉም አለው ብላችሁ ታስባላችሁ? ሐሳባችሁን በኮሜንት መስጫው ላይ አጋሩን። በኢትዮጵያ የጥበብ ሰማይ ስር እንዴት ደማቅ ኮከብ ረግፋለች? በ1970ዎቹ መጨረሻና በ90ዎቹ መጀመሪያ አዲስ አበባ ውስጥ በነበረው የአማተር ጥበብ እንቅስቃሴ ውስጥ አፍላ ወጣት ሆኖ ብቅ ያለው ነፃነት ገና በ20 ዓመቱ ፈጣን አእምሮ ያለውና ለኮሜዲ ጥበብ የተለየ ስጦታ የታደለ መሆኑን አስመስክሯል። በወቅቱ በዩኒቨርሲቲ ተማሪዎችና በኪነ ጥበብ ክበባት ዘንድ ተስፋ ከተጣለባቸው ወጣቶች አንዱ የነበረው ነፃነት በትጋቱና በማያቋርጥ ጥረቱ ራሱን ለታላቅ ደረጃ አብቅቷል። አርቲስት ነፃነት ወርቅነህ በተለይ በመድረክ ቲያትር፣ በፊልምና በቴሌቪዥን መሰናዶዎች ባሳየው ተፈጥሯዊ የተውኔት ብቃት ይደነቃል። በሱ ተጽፎ እና ተዘጋጅቶ የቀረበው ፍሬሽማን የተሰኘው የመድረክ ቲያትር በኢትዮጵያ የቲያትር ታሪክ ውስጥ ረጅም ጊዜ በሙሉ አዳራሽ በመታየት እና አዲስ የስታንዳፕ ኮሜዲ ቅርጽ በማምጣት እንደ ታሪክ መለወጫ ተጠቃሽ ነው። ሙያዊ ዲስፕሊኑና ለቡድን ስራ ያለው ዝግጁነት በስራ ባልደረቦቹ ዘንድ ልዩ አክብሮትን አትርፎለታል። ጠቅላይ ሚኒስትር አብይ አህመድን ጨምሮ ከፍተኛ የመንግስት ባለስልጣናትና የሙያ አጋሮቹ አርቲስቱን በሐዘን አስታውሰውታል። ጠቅላይ ሚኒስትሩ በተለይ በታላቁ የህዳሴ ግድብ የአዲስ ዓመት መቀበያ ፕሮግራም ላይ ነፃነት የነበረው ጉልህ አስተዋጽኦና የፈጠራ ብቃት አድንቀዋል። ነፃነት ጥበብን ለሀገር ግንባታና ለህዝብ ደስታ ማዋል የቻለ፣ በትህትናውና በሰው አክባሪነቱ ደግሞ በብዙዎች ዘንድ እንደ አጎት የሚታየው የቤት ውስጥ ወዳጅ ነበር። ባለትዳርና የሶስት ልጆች አባት የነበረው አርቲስት ነፃነት ወርቅነህ እስከ ህልፈቱ ዋዜማ ድረስ በተለያዩ ጥበባዊ ስራዎች ላይ ተጠምዶ መቆየቱን ባልደረቦቹ ይመሰክራሉ። አርብ ጠዋት ድንገተኛ ህመም ተሰምቶት ወደ ሆስፒታል ካመራ በኋላ እኩለ ቀን ላይ መላውን የጥበብ አፈቃሪ አስደንግጦ ከዚህ ዓለም ተለይቷል። የቀብር ስነ ስርዓቱም በታላቁ የቅድስት ሥላሴ ካቴድራል እንደሚፈጸም ታውቋል። ነፃነት በአጭር የህይወት ዘመኑ ብዙ ትዝታዎችን፣ ብዙ ሳቅንና ብዙ ጥበባዊ ውጤቶችን አፍርቶ አልፏል። ለቤተሰቦቹ፣ ለወዳጆቹና ለአድናቂዎቹ መጽናናትን እንመኛለን። ፈጣሪ ነፍሱን በአጸደ ገነት ያኖርልን። ክቡራንና ክቡራን፣ ስለ አርቲስት ነፃነት ወርቅነህና ስለነበረው ጥበባዊ ተጽዕኖ የሚሰማችሁን ሐዘን ከታች በኮሜንት መስጫው ላይ አጋሩን። ለዛሬ ያዘጋጀንላችሁ መረጃዎች እነዚህ ነበሩ። እንዲህ ያሉ ወቅታዊና ሚዛናዊ መረጃዎች በፍጥነት እንዲደርሷችሁ ቻናላችንን ላይክ እና ሰብስክራይብ በማድረግ የኢትዮፐልስ ቤተሰብ ይሁኑ። መረጃው ለሌሎችም እንዲደርስ ሼር ማድረጋችሁን አትዘንጉ። የደውል ምልክቷን በመጫንም ዘውትር ቀዳሚ ይሁኑ። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም ለሀገራችን፣ ሰላም ለሁላችሁ። ቻው።